ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። ሰይጣን ክርስቲያኖችን ከሚፈትንባቸው ፈተናዎች አንዱ ማዘግየት ነው። ማዘግየት ያዘገያቸዋል። ለመልካም ነገር በጣም አድርጎ ነው የሚያዘገየው። ተጣልተው እንዳይታረቁ ላስብበት ያስብላቸዋል። ቶሎ ንስሐ እንዳይገቡ ላስብበት ያስብላቸዋል። ቶሎ እንዳይቆርቡ ላስብበት ያሰኛቸዋል። ካሉበት ክፉ ልማድ እንዳይወጡ ቆይ ላስብበት ያሰኛቸዋል። ያን የሚያደርግበት ምክንያት ሰይጣን ዝም ብሎ አይደለም። በሶስት በአራት ምክንያት ነው። ሰይጣን ለመልካም ነገር ለምን ያዘገየናል ብለን ብንጠይቅ መልሱ የመጀመሪያው ይሄንን ነገር ማድረግ የማይችሉበት ጊዜ ድንገት ቢመጣ ብሎ አስቦ ነው። ማድረግ የማይችሉበት ጊዜ ቢመጣ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የሚያስረዳው ይሄን ነው። በወጣትነት ዘመንህ ፈጣሪህ እግዚአብሔርን አስብ ይላል። ወገብ ሳይጎብጥ አካልህ ሳይጎዳ ማሰብ በምትችልበት ጊዜ እግዚአብሔርን አስብ ይላል። ስለዚህ የማይሰራበት የማይሰግድበት ጊዜ ይመጣል ብሎ ስለሚያስብ ዛሬ ያስቀጥረዋል ማለት ነው። ነገ ታሞ የማይሰግድበት አርጅቶ የማይሰግድበት ጊዜ ይመጣል። ነገ አቶ የማይመጸውትበት ጊዜ ይመጣል። አሁን እያለው አያስመጸውተውም ማለት ነው። ነገ የማይጸልይበት ጊዜ አይኑ ይጎዳል። መጽሐፍ ሳይመለከት ዘመኑን ያስፈጽመዋል። ነገ እያስባለ መጽሐፍ ተመልክቶ ወደ ውስጡ እንዳያስገባው አይኑ ይፈዝበታል፣ ይጠፋል። ነገ ጆሮ የማይሰማበት ጊዜ፣ ነገር የማያሰላስልበት ጊዜ አለ። አሁን የመሸምደድ ጊዜ አሁን ለምሳሌ ሰው በዚህ እስከ 40 እስከ 50 ዓመት ያለው በተለይ እስከ 40 ያለው ሰው የሚሸመድድበት ጊዜ ነው። ከዚያ በኋላ ግን ማሰላሰል ነው እንጂ መሸምደድ እየቀነሰ ነው የሚመጣ። ስለዚህ አሁን የመሸምደዱን ነገር እያስተወው ይመጣል። ለምን? ነገ የማይሸመድድበት ጊዜ እንደሚመጣ ስለሚያውቅ ነው። ያንን ባገኝ ድንገት ይህን ሰውዬ አክስሬ ለመቅረት ያ ሊኖር ይችላል ብሎ ስለሚያስብ ሰይጣን መልካም ነገርን የሚያዘገየን እማንችልበት ጊዜ ሊመጣ ስለሚችል ነው። ያንን እየጠበቀ ነው። ለምሳሌ ዛሬ መምህራን እያስተማሩ ነው። እንዳንማር የሚያደርገን ነገ መምህራን አልቀው እንኳን ማያስተምሯቸው ጊዜ ሊመጣ ይችላል ብሎ አስቦ ነው ያደርጋል። ይህን ሰይጣን ጌታ ምንድን ነው ያለው? ረሃብና ጥምን የማመጣበት ጊዜ አለ። ረሃብና ጥሙ ግን ከእህልና ከውሃ አይደለም የእግዚአብሔርን ቃል ከመስማት ነው እንጂ ይላል። ትንቢተ አሞጽ ምዕራፍ 8 ላይ ይሄን ይናገራል። የእግዚአብሔርን ቃል ከመስማት ረሃብና ጥም የሚመጣበት ጊዜ አለ። ስለዚህ ነገ የሚያስተምረን የማይኖርበት ጊዜ ሊኖር ይችላል ማለት ነው። ያንን እንድናጣ ስለሚያስፈልግ ድንገት ያንን ሳያደርጉት እንዲሞቱ ሳይሰሩት እንዲሞቱ ብሎ አስቦ ሰይጣን ከመልካም ነገሮች ላይ ዳተኞች ያደርገናል ማለት ነው። ይሄ መልካም ነገርን እንዳንሰራ የሚያዘገይበት ምክንያት ነው። ውዳሴ ማርያም ሳትደግሙ አስተዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልሙ አልየለባችሁም። ከሷስን ለምንድነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍሎ መንፈስ ቅዱስ ሲያሳድርባት በገነት ሲያሰለጥናት ድንቅ ነገሮች ሰርቶ ሲያሰማራት ብርሃን ያለበሳትን ጌታ ነው ማለት። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ሬ ነገር አጉልነዋል መስጠም ጀመረ። አይቶ እንኳን አይተው ማመን ያቃታቸው ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት እንደሚችል ታምን ነበርና እና የእመቤታችን
ሞገሷንም ወስሉት ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። ኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነወራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ። ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይመይጣ ለእኪት ዲበ ጸላእትየ ይላል ቅዱስ ዳዊት። ወይመይጣ ለእኪት ዲበ ጸላእትየ፣ በእኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በዕለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባህር እንደ ቤቱ ነው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ እዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣው በኋላ ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት፣ አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለ? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯት። እዚያ ኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አገታጅተው ንጉሥ ልትሆኝ ነው፣ እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብልህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ፣ የሁለት ይሁን እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ፣ እግዚአብሔር ይታድግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሎ ተሰወረ። ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማህተምነት ሰው ወደዚያች ከተማ ሊገባ አይችልም። የቆረቡ ሰዎች ግን የመንግስተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግስተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን።
እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ነው። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን እናንተ ቆርባችሁ የለ አለ ዲያቆኑ፣ ግቡ እናንተ። እንግዲህ የሚከለክላችሁ ማን ነው? ተዘከረን ብላችሁ አልነበረም? ቅድም ብላችኋል። ታዲያስ ፈያታዊ ዘየማን ተዘከረን ብሎ አስቀድሶ ምንድን ነው ያደረገው? ፈያታዊ ዘየማን እኮ ሲያስቀድስ ነው አለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘየማን አቤቱ በመንግስት አስበኝ አለ። የደሙን ማህተም ሰጥተው ያንን የደም ማህተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ። ታዲያ ምን ለዚህ ያበቃ ምንድን ነው? ቀጸበተኒ ምህረት፣ ይቅርታ ጠራችኝ። ጌታዬን በመስቀል ላይ አየሁት፣ አቤቱ በመንግስት አሰበኝ አልኩት። እንደምታየው የደሙን ማህተም ሰጠኝ አለ። አዳምን ቀድሞት ገባ። በጌታችን በኢየሱስ ክርስቶስ ደም የነጹ ሁሉ መንግስተ ሰማያት ሊገቡ ይቻላቸዋል፣ እርግጠኛም እንሆናለን። ለዚህ ነው ወብነ ሞገስ ሶበነበው ውስተ ምሥዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ እግዚአብሔር መንበር ስንገባ ባለሟልነት አለን፣ ድፍረት አለን ይላል አማርኛው መጽሐፍ ቅዱስ ሞገስ ያለውን ሲተረጉም። ወደ ጌታችን ወደ እግዚአብሔር መንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ስንገባ ሞገስ ባለሟልነት አለን። የክርስቶስን ደም የተቀበሉ ሁሉ ነጫጭ ልብስ የለበሱ ናቸው። ጥቋቁር የነበሩ እንኳን ቢሆኑ፣ ጨለማ የለበሱ የነበሩ እንኳን ቢሆኑ፣ እነሱ እንኳን ቢሆኑ በክርስቶስ ደም ከታጠቡ ነጫጮች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ንዑንቷ ቀሲቤ እግዚአብሔር እመኒ ኮነ ኃጢአትክሙ ከመለይ አጽአደወ ከመበረድ፣ ኃጢአታችሁ እንዳለላ እንኳን ቀይ ቢሆን እንደ በረዶ ነጭ አድርገዋለሁ ይላል። እንደ በረዶ እንዳለላ ቀይ ቢሆን የሚለው ፍጹም የሆነ በኃጢአት መታለል ወይም ብለዲ መሆን ማለት ነው። ደማስቆ ማለት ብለዲ ማለት ነው ይላሉ። በደም የተነከረ መሬት ማለት ነው። ቅዱስ ጳውሎስን ከደማስቆ ከተማ የጠራው ለዚያ ነው። በደም የተመላህ ነህ ሲለው ነው። ልክ እንደዚያ ደምን የተመላውን መሬት ሰው ልብስ እንደሚያስጸይፈው ልክ እንዲያ እንኳን ብትሆኑ በኢየሱስ ክርስቶስ ደም ግን ነጫጮች። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግስተ ሰማያት ሲገባ ነጭ ነው። ልክ ሁሉም እኮ ነው። ደግሞ ደስ አይላችሁ? እመቤታችን ንጽሕት ናት። ዮሐንስ መጥምቅ ንጹሕ ነው። ኤርምያስ ንጹሕ ነው። ሌሎች ቅዱሳን ንጹሐን ናቸው። እነዚያ ንጹሐን ቅዱሳን አባቶቻችን ሳይበድሉ ነጫጭ ለብሰው ታዩ። እኛሳ ደግሞ በኃጢአታችን 7 ጊዜ ከቁራ የምንጠቁር ስንሆን በኢየሱስ ክርስቶስ ደም ግን ነጫጭ እንሆናለን። ነጫጭ ሆነን ከነጫጮቹ ጋር እንቆማለን ማለት ነው። በአጭሩ እዚያ ውስጥ ነጭ የለበሰ ጥቁር የለበሰ አረንጓዴ የለበሰ የለም። ሁሉም ምን የለበሱ ናቸው? ነጫጭ የለበሱ በሉ። አቤት! አዎ፣ ሁሉን የሚያስተካክል የማን ደም ነው? ንገሩኝ እንጂ። የክርስቶስ ደም ሁሉን ነጭ ያደርጋል። ሁላችንንም መድኃኔዓለም ያንጻል። በዚያ ስለነጻን ንጹህ ስለሆን ይንገባል። ስለዚህ ምንድን ነው የሚለው? ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል ነው። ለምን? አሁን ሸለቆው ቀረ። አይገርማችሁም? መዓልተ ወሌሊት። አሁን ዛሬ ማህሌት ቢኖር፣ ሰኞም ማህሌት ቢሆን፣ ማክሰኞም ማህሌት ቢሆን፣ ረቡዕም ማህሌት ቢሆን፣ ሐሙስም ማህሌት ቢሆን መቆም ይቻላል? አይቻልም? አይቻልም። ድካም አለ ማለት። የዚያን ጊዜ ግን ወይሴብሕዎ መዓልተ ወሌሊት ሙሉ ሆኑ ማለት ነው። ድካምን ያስቀርልናል መድኃኔዓለም መንግስተ ሰማያት ውስጥ። ርዳአንን ጥቀነ ይለከ ዜንበለ ድካም ወሐኬት በኩል ጊዜ በኩል ሰዓት። ሊጦኑ ላይ እንዲህ እያሉ አባቶች ቢጨቅ ይጸልዩልናል። በመዓልትና በሌሊት ያለ ድካም እናገለግለት ዘንድ እርዳን እየተባለ ኪዳን ላይ በሊጦን ይለምኑልናል። አሁን ብንጠነክር ማታ ተኝታንን፣ ማታ ብንጠነክር ቀን እንተኛለን። እዚያ ውስጥ ግን ድካም ይቀራል። ለምን? በበጉ ደም የዘላለም ጽናትን ገንዘብ አድርገዋልና ይላል።
ከዚያስ ወየሐድር ቦሙ ውእቱ ዘይነብር ዲበ መንበሩ፣ በመንበሩ ላይ ያለውም ፍልሰታ ብለን የምናመሰግነው የምንጾመው ለዚህ ነው። የፍልሰታ ጾም የምንጾመው ይህን ድንቅ ምስጢር ለመሳተፍ ነው። ጽጌ ሃይማኖት ዘጸገየት በማእከለ አስዋግ፣ እዚች አበባ ላይ እሾህ አለ ዛፉ ላይ አበባይቱ ላይ፣ እዚች ላይ ግን ምን የለም? እሾህ የለም። በእሾህ መካከል አበባ የተገኘች የሃይማኖት አበባ ድንግል ማርያም ናት። ቡርክት አንቲ እማንስ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የምንለው ዝም ብለን አይደለም፣ ልጇን የሚመስል ቡሩክነት ስላላት። ይህን እንዳትረሱ። እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም፣ ይህንን እያወቁ መጾም ነው። ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለታችን። አንዳንድ ሰዎች ምን ይላሉ? እንዴ በቃ ድንግል ማርያም ወለደች፣ በቃ ምንድን ነው ይሄን ያህል ማርያም ማለት በቃ ወለደች፣ በቃ እሷ ዳንን ይላል። ለሴቶች በተፈጥሮ የማይቻሏቸው ነገሮች አሉ። እመቤታችን ቅድስት ድንግል ማርያም ግን እነዚህን ሴት የማይቻላትን 4 ከተፈጥሮ ሕግ በላይ የሆኑ ነገሮች ሁሉ ፈጽማለች። በስጋዋም በነፍሷ በህሊናዋ በአንደበቷ እንዲች አድርጋ ኃጢአት ሰርታ አታውቅም። ሌሎችን ልጆችም አልወለደችም ፈጽሞ። እሷ ወንድ አላውቅም ስትል መልአኩም ለእግዚአብሔር የሚሳነው ነገር የለምና ነው እንጂ አዎ ለዛሬው በድንግልና ወለጅና ኋላ ታገቢያለሽ አላላት። ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም ማሰላሰል ማለት ስለ እግዚአብሔር ማሰላሰል ነው። ማንም እንደሚገባ አድርጎ የተናገረ የለም። ሊቃውንት ሁሉ ተናግረው እነ ቅዱስ ኤፍሬም ናርም ምስመ ይንቅል ፈጽሙ፣ በቃ ጠንቅቀን መናገር ስለማንችል ዝም እንበል። ድንግል ማርያም ይሄንን ሁሉ በልቧ ተጠብቀው ነው። እኔ ገብርኤል ናቸው ሚካኤል ናቸው እግዚአብሔር እንዲያርጌ አንድ ነገር እኮ አትናገር። አሁን በግምት ያየነውን ህልም ሁሉ ለሀገር እያወጋን ገና እንደው በግምት እንደው ፈላልገን እንደው መቼም አርሴማ ሳትሆን አትቀርም ብለን አጠጋግተን ማለት ነው አበባም የያዘች ይመስለኛል ምናምን ብለን በግምት ትምህርታችን የቤተ ክርስቲያን ከቅዱሳን ሐዋርያት በትውፊት ሲያያዝ የመጣው በነቢያት የተነገረ እንጂ ፈጥረን የምንናገረው የነገረ ማርያም ትምህርት የለንም። ስለ ድንግል ማርያምም እግዚአብሔር የገለጠውን እንናገራለን እንጂ ለድንግል ማርያም ክብርኛት ክብር አበጅታዎች ደግሞ ሲጀመር ክብር የሌለው ሰው ክብር ላለው ሰው ምን ብሎ ክብር ያበጃል? ሁሉ ሰው መጽሐፍ ቅዱስን ባደራፉ ከመናገሩ በፊት መጽሐፍ ቅዱስን ያወቁት የቀረቡት የኖሩት የተረጎሙት አበው እንዲህ ነው ያሉ። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለታ ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ይህም ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። እመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርኅርኅት ንጽሕት ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ፣ በነገራችን ላይ አይምሮ የሚለውን እውቀት ነው። አይምሮተ አይምሮሰ ርሂቅ እምኃጢአት ይላል። የእውቀት እውቀት ማለት ከኃጢአት መራቅ ነው ይላል። የእውቀት እውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። የእውቀት አላወቀም። የእውቀት እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል ነው። የእውቀት እውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግ ግን ኃጢአትን ወደ ትሰራዋለህ።
ታዲያ አይምሮዬ እንዲበራ ከኃጢአት እንድርቅ አይምሮዬ ብሩህ መሆን አለበት። አይምሮዬ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ማንም ሰው እግዚአብሔር ካልፈቀደለት በቀር እግዚአብሔር ተላልፈን እንድንሰጥ የሚያደርግ ሥራ አግኝቶብን አጥሩን ካላፈረሰ በቀር በምድር ላይ ማንም ማንን የመጉዳት ኃይል የለው። ማንም ማንን መጉዳት አይችልም። ከኛ እንድንጎዳ የሚያደርግ ክፋት ካልተገኘብን በቀር ዕዳ ከሌለብን በቀር ክፍተት ካልተገኘ በቀር ሰውን አይጎዳም። ክርስቶስን እየወደደ የሚሳሳት ሰውና አቅዶ የሚሳሳቱ ሰው የተለያየ ናቸው። ክርስቶስን እየወደደ የማይሞላለት ሰው አለ። ይጎላል፣ እያደር ይጎላል፣ እንደገና ይጎላል፣ ይሞክራል፣ ያቅተዋል፣ ይሞክራል፣ ያቅተዋል፣ ይጀምራል፣ ይቆምበታል፣ ይቀጥላል፣ ይቆረጥበታል፣ ይሮጣል፣ ይደክማል፣ ይነሳል፣ ይወድቃል። እንደዚህ የሚሆንበት ሰው አለ። ግን የክርስቶስ ፍቅር ውስጡ አለ። ክርስቶስ እንዲህ ያለን ሰው ያሳድገዋል። ክፋቱን ለምን እየጣረን እንደያቃተው እንደሚሰራው ያውቃልና። ቅዱስ ጴጥሮስ እንደዚህ አይነት ሰው ነበር። ክርስቶስን ይወደዋል፣ መሀል ላይ ደግሞ ይፈታተነዋል። አንድ ቀን ብርዱ፣ አንድ ቀን ሰው ያስፈራረዋል። እንዲህ ያለ ቅን ሰው ስለነበረ ለቅዱስ ጴጥሮስ እንቅፋት የሆኑበት ዕድሜው፣ ፍርሃቱ፣ እንዲህ ያሉ ነገሮች እንቅፋት ሆነውበት ነበረ። እነዚህን ነገሮች ሁሉ ያሸነፋቸው ክርስቶስን ፍቅር መያዙ ነበር። የክርስቶስ ፍቅር በልቡ ስላለ በንስሐ ተሻገራቸው። እነዚያን ሁሉ ነገሮች እግዚአብሔር አሻግሮ የሐዋርያት አባት ለማድረግ አበቃው። ሩጫ የሚፈጸመው በእምነት የሚሮጥ ነው። ፊት ለፊት የሚታየው ነገር ሁሉ ባዶ ሆኖ ይታያል። ለልብ ራስ ይቅርታ ካላደረጉለት ይህ ዓለም እንደሆነ ማንም ይቅር ባይ የለም። በፍጹም ልብን ራስ ነው ይዞ የሚነሳ። ግብኢ ነፍሴ ውስተ ዕረፍትኪ፣ ነፍሴ ወደ ዕረፍትሽ ተመለሽ። እሴፎ ለዘያድኅነኒ እምንባዜ ወማውሎ፣ ከትካዜ ከአውሎ የሚያድነኝን እግዚአብሔርን ተስፋ አድርገዋለሁ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ እያሉት ራስን ማበርታት፣ አይዞህ ማለት ያስፈልጋል። ቦንሳ ዘይከውን ምነ ሰይጣን፣ ከሰይጣን የሚሆን ጸጸት አለ ይላል ቅዱስ ጳውሎስ። ራስን መጥላት ሰይጣናዊ ጸጸት ነው። ራስን መጥላት ሰይጣናዊ ንስሐም አለ፣ ከእግዚአብሔር የሚያደርግ ንስሐም አለ። ከእግዚአብሔር የሚያደርግ ንስሐ ኃጢአትን ጠልቶ አላበጀሁም፣ ጌታዬ አንተ ባሪያህ በአምሳልህ ፈጥረህልኝ፣ ለእኔ ብለህ ሙተህልኝ፣ ይህን ሁሉ አድርገህልኝ፣ እኔ ግን ሁልጊዜ እክድሃለሁ፣ ሁልጊዜ ጎድዬ እገኛለሁ ብሎ የፍቅር ለቅሶ ማልቀስ እንጂ እኔ በቃ ማረባ ሰው ነኝ፣ እኔ እንግዲህ በቃ ምን ክፉ ነኝ ቢሉት ሰይጣን የማይገባ ጸጸትን አምጥቶ ምንድነው እግዚአብሔር የሚለው አይደል? በበረሃ ውሃን የማፈልቅ በምድረ በዳ ምንጭን የምሰጥ አምላክ ነኝ ይላል። ይህ ማለት ምን ማለት ነው? በበረሃና በምድረ በዳ ምንጭን የማፈልቅ አምላክ ነኝ ማለት ፈጽሞ የኃጢአት በረሃ በሆነ ሰውነት ውስጥ ጸጋን የማስገኘት ኃይል ያለኝ አምላክ ነኝ ማለት ነው። ኢሳይያስ ላይ ነው የሚናገረው። እግዚአብሔር የኃጢአት በረሃ የበላው ሰውነት ውስጥ የጸጋ ምንጭን ያፈልቃል። ቂም የሚይዝ ሰው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? 7 ዓመት ቂም ትይዛለች። 7 ዓመት። አንድ ቀን የመታትን ጎድጓዳ ስፍራ ስታገኝ እንደው ልቡን ብላ ነው የምትጥለው። በ7 ዓመቱ እኮ ነው። ይገርማቸዋል እኮ አፍርጣ ትጥለዋለች አድብታ ማለት ነው። ቂመኛ ሰው ግመል ነው። ቂም አንዳንድ ጊዜ ደግሞ ምን የሚል ወግ አምጥቷል። አሁን የዚህ ዘመን ሰው አዘምኖት ኃጢአትን እያዘመን ነው አይደል? በደንብ ምን ይላል? እኔ እኮ ቂም አልያዝኩም፣ እኔ ቂም ምናምን አልያዝኩም ያው እንላለን። እና ምንድነው ያዝከው ታዲያ? እኔ እኮ ቂም ይዤ ምናምን አይደለም። እና ምንድነው ሲባል ያው በቃ እንግዲህ አብረን መኖር ካቃተን ያው ራቅ ብለን እንቀጥል ነው እንጂ እኔ ቂም አልያዝኩም እንላለን። እሱ እኮ ነው ቂም ማለት። ቂም ማለት ምንድነው መሰላችሁ? ቂም ማለት መቀየም ማለት ነው። መቀየም ማለት ምንድነው? መቀየም ማለት የሰውየው ስም ሲነሳ የሚረብሸን ነገር ወይም ሴትም ከሆነች እንደዛው ስሙ ሲጠራ የዚያ ሰው የሆነ ነገር በሙሉ ባለበት መድረስ አለመፈለግ፣ ውስጣችን መንገሽገሽ፣ ሌላ ሰው እንኳን ሲያነሳው ውስጣችን ርር ማለት፣ እንደሱ ማለት ቂም ይባላል።
በሄደበት አለመሄድ፣ በዋለበት አለመዋል። እሱ ምን ይባላል? ቂም ነው። ሰውየውን ስናስበው የማይሰማን ጥሩ ስሜት እሱ ቂም ይባላል። እንዴት አድርገን ይልቀቀን ነው። እንዴት አድርገን እንዲለቀን ሶስት ነገር ማድረግ ብናደርግ ቂም ይለቀናል ብዬ አስባለሁ። አንደኛው የሚለቀን ምንድን ነው? ሰው ወዶ ኃጢአት አይሰራም በማለት እስኪ በሉ ሁላችሁ በሉ እንጂ ድገሙ። አሁን እዚህ ከእናንተ መካከል እስቲ ሲኦልን የሚወድ አለ? አውጥ ያውጥ። እሺ የማይወድ ትወዳላችሁ? አውጡ እንጂ የማይወድ ሲኦልን የማይወድ በጣም ጥሩ። እሺ ከእናንተ መካከል ኃጢአት ሰርቶ የማያውቅ እሺ ሰርቶ የሚያውቅ በጣም ጥሩ። ሲኦልን ካልወደዳችሁ ለምን ኃጢአት ትሰራላችሁ? ሰው ወዶ ኃጢአት አይሰራም በሉ እንጂ ምን ማለት ነው? እንግዲህ አቅቶት ደክሞት ሰይጣን መከራ ብልቶት ዕውቀት የሌለው ሆኖ ገና በቅድስና ያላደገ ሆኖ በአስተዳደግ ብዙ ነገር ተደርቶበት መጥቶ እንደዚህ ሰው ተፈታኝ ስለሆነ የሚፈተን ስጋ ስላለው ራስ ወዳድነት ስላለበት በዚህ ሁሉ ነው የሚያጠፋ ብላችሁ መገንዘብ ማለት እናንተ ሰው ወዶ ኃጢአት አይሰራ ማለት መቼ ሰይጣን አሳስቶ ነው እንጂ ስጋው አሳስቶ ነው እንጂ አላውቅ ብሎ ነው እንጂ የመንፈስ ቅዱስ ጸጋ ባይረዳ ነው እንጂ ሲኦልን ወዶ ኃጢአት ይሰራል እንዴ? ሰማችሁ? ቅዱስ ዮሐንስ አፈወርቅ የሚለው ወንድምህን ደንቆሮ ብሎ ከሰደበህ ይላል በደንብ አድርገህ ዘንለት ይላል። በደንብ አድርገህ ዘንለት። ምክንያቱም ወንድሙ ደንቆሮ ያለ ሰው የት ይገባል ብሏል ጌታ? ገሃነም ሊገባ ነው። ስለዚህ ወንድም ገሃነም የሚገባበትን ስራ ሰራ ብለህ ዘንለት። አዎ ደግሞ የሌለብህን ነገር ከሰደበ ደግሞ ስቀህበት ሂድ። ለምሳሌ ይላል አንድ ሀብታም አለ እና ድሃው መጥቶ አንተ እኮ ድሃ ነህ ቢለው ኧረ ብሎ ስቆበት ይሄዳል ማለት ነው። ምክንያቱም ሀብቱ እንዳለ ያውቃልና ራሱ። ድሃ መጥቶ ሀብታሙን አንተ እኮ ሙልጭ ያልክ ድሃ ነህ ቢለው ኧረ ተው እሱን እናየዋለን ብሎ ስቆ ነው የሚሄደው። ስለዚህ የሌለብህን ነገር ቢሰድብህ አትቀየመው። ያለብህን ነገር ከሰደበ ደግሞ ዘንለት። ወንድሙን የሰደበ በገሃነም ይፈረድበታል ተብሏልና ያለብህንና ማስተካከል ያለብህን ነገር ከሰደበ ደግሞ ሂድና አስተካከል ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ ሶስት መፍትሄ ነው የሰጠን። ደንቆሮ ጨርቅ ለባሽ ድሃ ብሎ ከሰደበህ እዘንለት። ያለብህን ነገር ከሰደበህ ደግሞ አስተካክል። ያለህን ነገር እንደሌለ አድርጎ ደግሞ ከሰደበህ ስቀህ እለፍ ብሎን ሶስቱም መፍትሄ ሰጥቶናል። ክርስቶስን አስብ ብሎ ሰጥቶ እና አንደኛው የሰውየውን ድካም ማሰብ ነው። ሁለተኛው ይቅር ባይ እንድንሆን ምን ማድረግ አለብን? እኛ ራሳችን ኃጢአተኛ እንደሆንን ማሰብ ነው። እኛ ራሳችን ኃጢአተኛ እንደሆንን ማሰብ ነው። ያንን ወንድማችንን የነቀፍንበትን ነገር እኛ በሌላ ቀን ስለሰራ ነው ማለት ነው። አሁንም ራሱ ኃጢአተኛ ስለሆንን ማለት ነው። እንዲያው ላም የሰረቀ ሰው በሬ በሰረቀ ሰው አይስቅም። ሁለቱም ምኖች ናቸው? አቤት ሌቦች ናቸው። የሰረቁት ነገር አይነት ነው የሚለያየው። ስለዚህ አንዳችን አንድ ኃጢአት አንዳችን ሌላ ኃጢአት ነው የሰራ ነው እንጂ ሁላችንም ኃጢአተኛ ነን። ይሄንን አስበን እኔስ ኃጢአተኛ አይደለሁ ብለን ይቅር ማለት እንችላለን። ሶስተኛው ይቅር ባይነትን የምናገኘው ምንድነው? እግዚአብሔር ይቅር እንዳለን በማሰብ ነው። እግዚአብሔር ይቅር እንዳለን በማሰብ ነው። ክርስቶስ ያደረገውን ፍቅር በማሰብ ነው። ለኛ ያደረገልንን የይቅርታ መንገድ በማሰብ እኛ ሰዎችን ይቅር ለማለት የምናወጣው ወጪ የለም። ክርስቶስ እኛን ለመታረቅ ግን ደም ከፍሏል። ስጋውን ቆርሷል፣ ደሙን አፍሷል፣ እርቃኑን ውሏል። ሰው በሰራው ኃጢአት እግዚአብሔር ከሰው ጋር ለመታረቅ እሱ እርቃኑን መጣ። ሰው ኃጢአት ሰርቶ ቢራቆት ክርስቶስ እርቃኑን ውሎ ሰውን ታረቀ። ታዲያ ክርስቶስ በልቶ ለተራቆተ ሰው እርቃኑን ውሎ ይቅርታውን ከሰጠ እኛ ምንም ለማናወጣበት ይቅርታ እንዴት እንታጀራለን? ስለዚህ
ለዚህ ደግሞ የሚከፈለን ዋጋ የጸና ነው በእውነት ይቅር ባይ ልቡና ከሌለን። ስለዚህ የመጀመሪያው ማንም ሰው በልቡናው ምን አያዝ ነው ያለው? ቂምን አያዝ። ለዛሬ ይዤላችሁ የቀረብኩ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።